ሮናልዶ ትናንት ሰርጉን አከናወነ። በነ ቪኒ በነ ምባፔ ተከቦ በተቃራኒው ሜሲ ትናንት ያባቱ ቀብር ላይ ነበር የነበረው። ሁለቱ ኮከቦች የዓለም ሕዝብ ለሁለት ተከፍሎ የሚደግፋቸው ስመገናናዎች የእግር ኳስ አብዮተኞች የዓለምን የእግር ኳስ መድረክ ላለፉት ከሁለት አስርት ዓመታት በላይ በድንቅ ፉከራቸው ሲያደምቁት የኖሩት ክርስቲያኖ ሮናልዶና ሊዮኔል ሜሲ ሕይወት በአንድ ገጽ ተስፋና ደስታ በሌላው ገጽ ደግሞ መሪ ሐዘን ተከሰተ። ኃያላኑ ምን ገጠማቸው? አስገራሚውን የክርስቲያኖ ሮናልዶና ሊዮኔል ሜሲ ያልተነገሩ ታሪኮችን እንዲሁም ደግሞ የሜሲ አባት የቀብር ስነ ስርዓት ላይ የተከሰተውን አሳዛኝ አደጋ በዛሬው ዝግጅታችን በሰፊው እናጋራችኋለን። እስከ ዝግጅታችን አብራችሁ ቆዩ። ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ይሁን አብራችሁን ቆዩ። በልጅነቱ ያጋጠመውን የእድገት ሆርሞን እክል ተቋቁሞ ወደ ባርሴሎና እንዲያቀና መንገድ የከፈቱ በእግር ኳስ ዘመኑ ሁሉ በወኪልነትና በአማካሪነት ካጠገቡ ያልተለዩ የህልሙ ዋና ሞተር የነበሩት ሊዮኔል ሜሲ ለሌኒዮ ከወላጅ አባት በላይ እንደነበሩ የተለያዩ መረጃ ምንጮች ይገልጻሉ። ያንን ታላቅ ኮከብ ለዓለም ያበረከቱና የህይወቱ ኮምፓስ የሆኑት ጠንካራው አባት ማለፍ ለሜሲ እጅግ የከበደና ልብን የሚሰብር ሲሆን ሆሬሴ ያረፉት በ68 ዓመታቸው ነበር። የሜሲን የዝውውር ጉዳዮችና የንግድ ስምምነቶች በብቸኝነት በመምራት ትልቅ የፋይናንስ ስኬት እንዲያገኝ ያደረገው እርሱ ቢሆንም በስፔን ቆይታቸው ወቅት በታዋቂው የግብር ስወራ ክስ ሜሲን ለፍርድ ቤት ውጣ ውረድ የዳረገው የሆሬ የፋይናንስ ውሳኔ እንደነበር ብዙዎች እስከዛሬ ያነሱታል። ሜሲን በታሪካዊ የወረቀት ኮንትራት ወደ ባርሴሎና አምጥቶ የዘመናችን የእግር ኳስ ታሪክ የቀየረው ይህ አባት በልጁ የእግር ኳስ ህይወት ውስጥ የነበረው ሚና ሁሌም የጎላና አልፎ አልፎም አነጋጋሪ እንደነበር የተለያዩ መረጃ ምንጮች ይገልጻሉ። የሆሬ የጤና እክል ከገጠማቸው ሰንበትበት ብሏል። የጉዳይ ለመጀመሪያ ጊዜ ፍንጭ የሰጠው ሊዮኔል ሜሲ በዓለም ዋንጫ የምድብ የመጀመሪያ ጨዋታ ላይ ጎል ካስቆጠረ በኋላ በእንባ ሲታጠብ ነበር። በወቅቱ ለምን እንዳለቀሰ በጋዜጠኞች ሲጠይቅ እንባዬ በእግር ኳሳዊ ምክንያት ጋር የተገናኘ አይደለም በማለት ምላሽ ሰጥቶ ነበር። ያኔ ከካሜራዎች ጀርባ የደበቀውና በውስጡ ይብላላ የነበረው አሳዛኝ እውነት በጠና ለታመመው አባቱ ያነባው እንባ እንደነበር ዛሬ ላይ ይበልጥ ግልጽ ሆኗል። አሁን ላይ የእግር ኳሱ ዓለም ግን የዘመናችን ኮከብ ላበረከተልን ጠንካራ አባት ሐዘኑን እየገለጸ ይገኛል። ክርስቲያኖ ሮናልዶ በተቃራኒው በጉ ሲጠበቅ የነበረው የጋብቻ ስነ ስርዓት ማዕበል ውስጥ ይገኛል። እንኳን የእግር ኳስ ንጉስ መሆን ይቅርና ከነጭራሹ ሊወለድ ያልታሰበ ጨቅላ ገና ሳይወለድ እንዲሞት የተፈረደበት የተፈጠረውን አራተኛ ልጇን ልታስወርድ እንደወሰነችም መረጃዎች ግልጽ ያደርጋሉ። ነገር ግን ሐኪሙ ልጁ እንዳታስወርደው በአገራችን አባባል ገና በሆድ ያለ ልጅ እንደሚባለው ንጉስ ሊሆን ይችላል ማን ያውቃል ሲል ጠየቃት። ልጇን እንድትወልደውና የሚመጣውን ፈተና በጽናት እንድትታገል ዶክተሩ አሳመናት። እርሷም አመነችው። እውነትም የእግር ኳሱ የዓለም ንጉስ የሆነው ክርስቲያኖ ተወለደ። የዚህ ቤተሰብ ችግር ገንዘብ ብቻ አልነበረም። ሆሴ ዴኒስ አቬር በመባል ክርስቲያን ያኖረው አንዱ አባት በመጠጥ ሱስ ተጠመደ። ለቤተሰቦቹና ለልጆቹ የሚያስፈልጋቸውን ጊዜ የማይሰጥ ቸልተኛ አባት ነበር። የታሪክ መዝገቡ እንደሚነግረን ከባድ የሆነው የመጠጥ ተጠቃሚነቱ የኋላ ኋላ እንደ አውሮፓውያን አቆጣጠር በ2005 በጉበት ካንሰር አማካኝነት ህይወቱ ሊነጠቅ በቃ። የአባታቸው በሞት መነጠቅ ለሮናልዶም ለወንድሙና ለእህቶቹም ከባድ ስሜት ፈጥሮባቸው ነበር። በዚህ ሮናልዶ ሐዘኑን ለመርሳት በአንድ ነገር ውስጥ መደበቅ እንዳለበት ወሰነ። የወሰነውም መጠጥ አሊያም ሲጋራ ውስጥ መደበቅ ሳይሆን ዛሬ ዓለም ወደ ሆነው ወደ እግር ኳስ ውስጥ መመነን ነበር። አንዳንዴ ልቡ በጨዋታ በመሳቡ የተነሳ የምግብ ሰዓቶችን ሳያስበው ይሄዱና ያልፍበት ነበር። በምን እንዳትሉ በእግር ኳስ ፍቅር ኳሷን ሲይዝ ጥበብ የተሞላው ከመረብ ጋራ ኳሷን የሚያዋህድበት መንገድ ለእግር ኳሱ መስጠቱን በከተማው አንድ የወጣቶች ማሰልጠኛ ቀልብ ለመሳብ በቃ። ያሁሉ ታሪክ ተገልብጦ ዛሬ ላይ ዓለም በአንድነት ስሙን የሚጠራው የእግር ኳሱ ንጉስ ኮከብ ለመሆን በቅቷል። ወደ ቤተሰቦቻችን ለዛሬ ያዘጋጀነው መሰናዶ በዚህ ቆጨን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ሰላሙን ተመኘን። I'm going